ቸርችል አልኮል ከእኔ ከሚወስደው ይልቅ እኔ ከአልኮል ብዙ ወስዳለሁ። ሊዮን ሃሪስ ዘ ፋይን አርት ፖለቲካል ዋይት። ሌላው የሚያስቃኘን ሰው ዊንስተን ቸርችልን ነው። ዓለማችን በ20ኛው ክፍለ ዘመን ካፈራቻቸው ድንቅ የምድራችን የፖለቲካ መሪዎች መካከል እንደ ዊንስተን ቸርችል አይነት የላቀ ቦታ የሚሰጠው ሰው እንደሌለ ብዙዎች የሚስማሙበት ሐቅ ሆኗል። ቸርችል የነበረው ራዕይ፣ አተያይ፣ የህይወት አቅጣጫና አመለካከት በእርግጥም የዘመኑ ታላቅ ሰው ቢባል የሚያንሰው እንጂ የሚበዛበት እንዳልሆነ ህይወቱን በስፋትና በጥልቀት ያጠኑ ይናገሩታል። የቸርችል ህይወት በራሱ ገድል ነው የሚሉም ብዙዎች ናቸው። ይህም ደግሞ የነበረውን ጠንካራ የተጋድሎ መንፈስ ይበልጥ የሚያሳይ ሲሆን መልካም የተባለውን ገድል በደመነፍሱ ውስጥ ሕያው ሆኖ ለመኖሩም በራሱ አንደበት በሰጠው ምስክርነት ሲያረጋግጥ በወራጅ ውሃ ቢጥሉኝ እንኳን እንደ ውሃው ቁልቁል ሳይሆን በተቃራኒው እንደምዋኝና ይህም የተጋድሎ መንፈስ በውስጤ እንደበቀለ በእርግጠኝነት እንደሚያሳይልኝ አምናለሁ ብሏል። ይኸው የታጋይነትና የመንፈስ ጠንካራነት ባህሪ በሚታወቅበት ቀልድ አዘል ንግግሩ ውስጥም ሞልተው የሚታዩ ሆነው ኖረዋል። ኖቬምበር 30 ቀን በ1874 እንደ አውሮፓውያን አቆጣጠር በብሌሄኔም ቤተመንግስት ውስጥ የተወለደው ቸርችል አባቱ ሎርድ ራንዶልፍ በፈቃዱ የመንግስት ስልጣን እስከለቀቀበት ጊዜ ድረስ በእንግሊዝ የፖለቲካ እንቅስቃሴ ውስጥ ከፍተኛ ቦታና ተሰሚነት የነበረው ሰው እንደነበር ይነገራል። በቤተሰባዊ አስተዳደጉ የፖለቲካ ተጽዕኖ እንዳረፈበትና አቅጣጫው ወደዚያ እንዲያዘነብል ያደረገው ክስተትም ይኸው የአባቱ ቀዳሚ ሕይወት እንደነበር ይታመናል። በእንግሊዝ ወታደራዊ አካዳሚ ውስጥ ገብቶ ለመማር የነበረውን ፍላጎት ለ3 ዓመት ተከታታይ የመግቢያ ፈተናዎችን እየወደቀ ቢቸገርም ተስፋ ሳይቆርጥ መጨረሻ ላይ ያሳካው ቸርችል ከትምህርቱ በኋላ ተመርቆ ወደ ህንድ ለአገልግሎት ተልኮም ነበር። በ1899 እንደ አውሮፓውያን አቆጣጠር በእንግሊዝ ታሪክ በማይረሳው የኦምዱርማን ጦርነት ተካፋይ እንደነበረ ታሪኩም ይናገራሉ። በዚህ የውትድርና ህይወቱ ያካበተውንም ልምድ አስመልክቶ 2 መጽሐፍትን የጻፈ ሲሆን ከዚያ በኋላ የህይወት አቅጣጫውን በመቀየር ሞርኒንግ ፖስት ለተሰኘው ጋዜጣ የአፍሪካ ወኪል በመሆንም ሰርቷል። በእነዚህ ወቅቶች ውስጥ በስኬት ያለፈው ቸርችል በ1900 የወግ አጥባቂው ፓርቲን በመወከል በፖለቲካው መድረክ ለመጀመሪያ ጊዜ ተወዳድሮ ፓርላማ ለመግባት በቃ። ቸርችል በፖለቲካ ዓላማ ገናና ስም ያሰጠውን የቀልድ ባህሪ የጀመረው ፓርላማ በገባ በ3ኛው ቀን እንደሆነ ይነገራል። በዚያ ቀን በእንግሊዝ የፖለቲካ ህይወት ታላቅ ዝናና ስም የነበረው ቶማስ ጊብሰን ቦውልስ በአገሪቱ የህግ ማሻሻያ ላይ ያለውን ሐሳብ ኃይለ ቃል በተሞላ ንግግር ተናግሮ ተቀመጠ። በፖለቲካ ህይወት ወጣት የሚባለው ቸርችል ግን ቦውልስ ንግግሩን እንደጨረሰ አፍታም ሳይቆይ ከመቀመጫው በመነሳት ሚስተር ቦውልስ በስድብ የተሞላ ንግግሩን ያለ ማሻሻያ ይዞልን ከሚቀርብ ይልቅ ማሻሻያውን ያለ ስድብ ይዞልን ቢቀርብ እጅግ ተመራጭ ይሆን ነበር አለው። ቦውልስ የምረጡኝ ዘመቻውን በዮርክሻየር ባጧጧፈበት ወቅትም ቸርችል በሰጠው አስተያየት ቦውልስ ማለት ጠዋት የገዛውን ብስኩት የሚሰጠው ውሻ ለማግኘት እስከ ማታ ሲዞር የሚውል ሰው ማለት ነው ብሏል። የብዙዎቹ ታላላቅ ሰዎች ችግር እንደነበረው ሁሉ የፓርቲ ታማኝነት ለቸርችል ችግር ሆኖ ኖሯል። በተለይም የወግ አጥባቂውን ፓርቲ ወክሎ ፓርላማ ውስጥ መቀመጫ ከያዘ በኋላ ይሰጣቸው የነበሩት ግላዊ አስተያየቶች ከፓርቲው ዓላማና አቋም ጋር ፍጹም የሚቃረሙ የሚሆኑባቸው ተደጋጋሚ ጊዜያቶች ብዙ ነበሩ።
በአንድ ወቅትም ነፃ ንግድን በመደገፍ ንግግር ማድረግ እንደጀመረ የራሱ ፓርቲ አባላት ፓርላማውን ለቀው መውጣታቸው በታሪክ ተዘግቧል። ይሁንና የፓርቲ አባላቱ አዳራሹን ለቀው በወጡበት ሰዓት አንድ የፓርቲ አባል ወደ ኋላ ቀርቶ አስተያየት እንዲሰጥ እንዲፈቀድለት ይጠይቃል። የፓርላማው አፈ ጉባኤም ሲፈቅዱለት በደቡብ አፍሪካ ቤርብሪ የተባለው በሽታ መከሰቱን ብዙዎችንም እያጠቃ እንደሚገኝ ጠቅስና በሽታው ቸርችልንም ሳይዘው እንዳልቀረ በአሽሙር በመወረፍ የተከበሩ አፈ ጉባኤ፣ ይህን ያልኩበት ምክንያት ብዙ ጊዜ በሽታው መለያ ባህሪ የጭንቅላት እብደት በመሆኑ ነው በማለት አስቆበታል። ቸርችል በፖለቲካ ሕይወት 4 ፓርቲዎችን እየቀያየረ ሲሆን ይህም ከአቅጣጫው ለተለያዩ ትችቶችና ነቀፌታዎች ሲዳርገው የቆየ ሆኗል። ይሁንና ቸርችል ነቀፌታዎቹን ሁሉ በዝምታና በጸጋ ሲቀበላቸውም አልኖረም። ለምሳሌ በፓርላማ ውስጥ ከፍተኛ ትችት ይሰነዝሩበት ከነበሩት ሰዎች አንዱ የነበረው ቻርልስ ብሬስፎርድ አንድ ወቅት ለሰነዘረበት ትችት በሰጠው ምላሽ ብሬስፎርድ እንደ ብዙዎቹና ይህን ቤትም እንደሞሉት ተናጋሪዎች ከመቀመጫው ከመነሳቱ በፊት ምን ለመናገር እንደሚነሳ የማያውቅ ከተናገረም በኋላ ምን እንደተናገረ የማይረዳ ተመልሶ በወንበሩ ሲቀመጥም የተናገረውን የሚረሳ ሰው ነው ብሎታል። በ1916 በሊሎይድ ጆርጅ የጦር ጉዳዮችን እንዲመራ የሚኒስተር ማዕረግ የተሰጠው ቸርችል በተለይ በዚያን ወቅት ያሰራቸው ታንኮችና የጦር መሳሪያዎች ለቃል ኪዳኑ የጦር አባላት ድል ትልቅ አስተዋጽኦ ያበረከቱ እንደነበሩ ይነገራል። በወቅቱ ለኮሚኒዝም ከፍተኛ ጥላቻ የነበረው ቸርችል በአንድ ወቅት ይህንኑ ጥላቻውን ሲገልጸው ኮሚኒዝም ከሙታን የጭንቅላት ቅሪታ አካል ክምር ላይ የወረደ ክፉ መንፈስ ነው ብሏል። የሶሻሊስት ርዕዮተ አራማጆችም የከብት ጋጣ እንኳን ማዘጋጀት የማይችል ጭንቅላት ያላቸው ናቸው በማለት ንቀቱን ገልጾላቸዋል። ለ2 ዓመታት ከፓርቲ ራሱን በማግለል ወደ ጋዜጠኛነት ሕይወት የተመለሰው ቸርችል በ1925 የወግ አጥባቂውን ፓርቲ ተመልሶ በመቀላቀል ለከፍተኛ ስልጣን ለመብቃትም ችሎ ነበር። ከስልጣኑ ጎን ለጎን በወቅቱ ተከስቶ በነበረው የሥራ ማቆም አድማ የሰራተኛውን ሐሳብ እንዲያስተጋባ የተቋቋመው ብሪቲሽ ጋዜጤ ላይም አዘጋጅ ሆነ። ነገር ግን ከፓርቲው ዘንድ በጋዜጣው ላይ በሚዘግባቸው ጉዳዮች ተመሳሳይ ነቀፌታና ትችት ሲደርሱበት ገለልተኛ መሆን እንዴት እንደምችል ቸግሮኛል። የእሳት ማጥፊያ ብርጌድ አባል በመሆንና በእሳት መካከል ከሁለቱም ሳይወግኑ እንዴት መቆም እንደሚቻል አሳዩኝ ብሏቸዋል። በ1927 ቸርችል በፓርላማው የተናገረው ደግሞ የፓርላማ አባላቱን ለረጅም ጊዜ ሲያስቅ የኖረ ነበር ይባላል። የእንግሊዝ መንግስት የሰራተኛ ማህበራትን እንቅስቃሴ የሚገድብና የሚያሽመደምድ ሕግ ያወጣል። ይኸው ሕግ በሰራተኛ ማህበራት ከፍተኛ ተቃውሞና ነቀፌታ ይደርስበትና ችግሩ ወደ ከፍተኛ መበጣበጥ እንደሚያመራም አይቀሬ የመሆኑ ነገር እየታየ ይመጣል። ይኸው መፋጠጥ በፓርላማው ተጋብቶ ከፍተኛ ውጥረት በነገሰበት አንድ ማለዳ በወቅቱ የገንዘብ ሚኒስተር የነበረው ቸርችል ከተቀመጠበት በመነሳት አንድ ማስጠንቀቂያ ለመንግስት ልሰጥ እፈልጋለሁ። የሥራ አድማ እንዳናደርግ ካወጣችሁ ለጥቂት ጊዜ በዝምታ ቆየና እኛም በእናንተ ላይ እናወጣለን በማለት አሁንም ዝም አለ። ይህን ጊዜ ከፓርላማው አባላት ይህ ሐሳብ ከሚኒስተር በመምጣቱ ከፍተኛ ንዴትና ድንጋጤ ይዟቸው መጮህ ሲጀምሩ ቸርችል ፈገግ ብሎ በእርግጥ የምናወጣው ሌላ ብሪቲሽ ጋዜጤ ነው በማለት ተቀመጠ። በዚህ ንግግሩ ተፋጠው የነበሩት 2 ወገኖች
ስቀው ከቁጣቸው መብረዳቸውንና ሕጉም እንደገና ለማሻሻያ እንደተመራ ታሪክ አስፍሮታል። በ1929 በኋላ ግን ቸርችል ከወግ አጥባቂ ፓርቲ ራሱን ለአንዴና ለመጨረሻ ጊዜ በማግለል ለ10 ዓመታት ያህል የግል ተወዳዳሪ ሆኖ በመቅረብ የፓርላማ አባል ለመሆን በቅቷል። በዚህም ወቅት የሶሻሊስት ፓርቲው ከዓመት ዓመት ድምፅ የሚሰጠው እየጠፋ ከፍተኛ ሽንፈት ሲያጋጥመው የተመለከተው ቸርችል የፓርቲው መሪ የነበረውን ራምሴ ማክዶናልድን ሲያንጓጥጠው ራስን ሳይጎዱ መውደቅን በስራው ያስመሰከረ ታላቅ ሰው ብሎታል። በ1940 የቅንጅት መንግስት ተቋቁሞ ቸርችል የመሪነት ወንበሩን ተረክቦ ለፓርላማው ባደረገው ንግግር ለዚህ ፓርላማም ሆነ የኔን መንግስት ለተቀላቀሉት ሁሉ የምናገረው ነገር ቢኖር ከደም ከድካም ከእንባና ከላብ በቀር የማቀርብላችሁ ነገር አለመኖሩን ነው። ማንኛውንም ዋጋ ከፍለን ቢሆን ድልን መጨበጥ አለብን። የትኛውንም ፍርሃት አሸንፈን ድልን እንጨብጣለን። መንገዱ የቱን ያህል ረጅምና አስቸጋሪ ይሁን፣ ድል ግን የእኛ ነው። ያለ ድል በሕይወት መኖር የለም ብሏል። በዚያው ዓመት ለፓርላማ ባደረገው ሌላ ንግግር ከዚህ በኋላ ብሪቴን ለ1000 ዓመት ብትኖር እንኳን መጪው ትውልድ በሙሉ የእንግሊዝ የተሻለውና መልካሙ ጊዜ ይሄ ነበር ብሎ እንዲናገር እንትጋ በማለት የተከታዮቹን ቁጥር ከዕለት ወደ ዕለት ስፍር ቁጥር የሌለው እንዲሆን አድርጓል። የቸርችል አድናቂዎች ስለ ሰውየው አንድ የማይክዱት ሐቅ ቢኖር እንደ ሰው ሊሳካለት መቻሉን ሲሆን፣ ይሁንና ስህተቱን እየመዘዙ እያወጡ የሚሳለቁበትንም እንደሚጠላ አልሸሸጉም። ከዚያ በኋላ ግን ፖለቲካዊ ችሎታውም ሆነ በችሎታው ውስጥ ተዳብለው የሚመጡት ቀልዶች በእርግጥም ቸርችል በታሪክ ውስጥ አንድ የተለየ ስፍራ እንዲሰጠው የሚያደርግን ሆኗል። በ1953 በሥነ ጽሑፍ የኖቤል ሽልማትን የተቀበለው ቸርችል ከብዙ ታላላቅ ሽልማቶቹ አንዱ ሆኖ የሚጠቀሰው ነው። በማንኛውም መድረክ ላይ ሲቀርብ የእንግሊዝ ሕዝብ አንድ አካል ሆኖ የመቅረቡ ጉዳይ ሳይነሳ የማይታለፍ ነው። ቸርችል በአብዛኛው የቀልድ ገጠመኙ ምንጭ ፓርላማው እንደነበር ይነገራል። በአንድ ወቅት በፓርላማው ውስጥ የእሱ ተቃዋሚ የነበረው ሎርድ ስቴል በቸርችል ላይ ነቀፋ የሚሰነዝር ንግግር በማድረግ ላይ ሳለ ቸርችል በድንገት ከመቀመጫው በመነሳት ወደ አዳራሹ መሃል ያመራና ኪሱን መፈተሽ ይጀምራል። ይህን ጊዜ በድርጊቱ የተገረሙት አባላቱ ከስቴል ንግግር ወደ ቸርችል ድርጊት ፊታቸውን በማዞር ሁኔታውን መከታተል ይጀምራሉ። ስቴል የፓርላማው አባላት እንደማያዳምጡት በተረዳ ጊዜ አፈ ጉባኤው የቸርችልን ድርጊት እንዲያስቆሙለት ይጠይቃል። አፈ ጉባኤውም ቸርችል ምን እያደረገ እንደሆነ ቢጠይቁት ወደ ፓርላማ ስመጣ የገዛሁትን ከረሜላ እየፈለግኩ ነው በማለት አዳራሹን አስቆታል። በዚህ ድርጊቱ የተበሳጨው ስቴልም ንግግሩን አቋርጦ እንደወረደ በታሪክ ተጽፎ እናገኛለን። የቸርችል ታሪክ ሲነሳ በተለይ ከናንሲ ስቶር ጋር ያደረገው ምልልስ ሳይጠቀስ አይታለፍምና በዚህም ቦታ እናስፍረው። ናንሲ ስቶር በእንግሊዝ ወግና ባህል ጠባቂነት የምታምንና አቋሟም ጠንካራ የምትባል ሴት ነበረች። በቸርችል ተደጋጋሚ ቀልዶችና በእንግሊዝ ወግ ላይ የሚያሳየው የተለሳለሰ ባህሪም ብዙም የሚዋጥላት ሴት አልነበረችም። አንድ ቀን ምሽት ቸርችል በተጋበዘበት ቦታ እሷም ተጋባዥ ሆና የተገኘችው ናንሲ ከቸርችል ጋር ውይይት ገጥማ ጥቂት ጊዜ ከተሟገቱ በኋላ ብስጭቷ እያየለ በመምጣቱ ዊኒስተን ያንተ ሚስት ብሆን ኖሮ በቡና ውስጥ መርዝ ጨምሬ ሰጥ ነበር አለችው። ቸርችልም በናንሲ ላይ እየሳቀ ናንሲ፣ እኔም የአንቺ ባል ብሆን ኖሮ እጠጣው ነበር በማለት መለሰላት።
ቸርችል ለአልኮል መጠጥ ከፍተኛ ፍቅር የነበረው ሰው እንደነበርም ይናገራል። መጠጥ እንዲተው የሚመክሩትንም አልኮል ከእኔ ከሚወስደው ይልቅ እኔ ከአልኮል ብዙ ወስዳለሁ በማለት ይመልስላቸው ነበር። አንድ ቀን በንጉሱ ጆርጅ ለምሳ ተጋብዞ የተገኘው ቸርችል ንጉሱ ከምሳ በፊት የሚጠጣ ነገር እንዲመጣለት ይፈልግ እንደሆን ጠይቀውት ጠጥቼ ነው የመጣሁት በማለት ይመልስላቸዋል። ከምሳ በፊት እንዴት መጠጥ ትጠጣለህ ቢሉት ንጉሥ ሆይ ወጣት እያለሁ ከምሳ በፊት መጠጥ ላለመውሰድ ወስኜ እዚህ ደርሻለሁ። አሁን ደግሞ ከቁርስ በፊት ምንም ላለመውሰድ ወስኛለሁ ብሏቸዋል። ቸርችል በ78 ዓመቱ ሞትን ይፈራ እንደሆነ ተጠይቆ በሰጠው መልስ ከዚህ በኋላ የፈጠረኝን ለመገናኘት ተዘጋጅቻለሁ። የፈጠረኝ ከእኔ ጋር ለመገናኘት ተዘጋጅቷል ወይ የሚለው ግን እሱ ሌላ ጉዳይ ነው አለ። ሁሉም ሰው ይማርበት ዘንድ ይህን ቪዲዮ ላይክ ያድርጉ። ፈጣሪ ማስተዋልንና ጥበብን፣ ዕውቀትን ከፍቅር ጋር ይስጠን። አሜን።